ሰላም ዩቲዩብ እንዴት ናችሁ? ዛሬ የተገኘነው መገናኛ የሚገኘው የሲኒክስ ብራንድ ሾፕ ነው። ኢብሮቴክ ኤሌክትሮኒክስ እንባላለን። የካ ክፍለ ከተማው ፊት ለፊት ኒውክለስ ፕላዛ ላይ ታገኙናላችሁ። እኛ ጋር ሲኒክስ ቲቪዎችን በብዛት ታገኛላችሁ። ዛሬ ደግሞ ለእናንተ ከ32 ኢንች ጀምሮ እስከ 86 ኢንች ያሉትን አብረን ሪቪው እናደርጋለን። ሰብስክራይብ ማድረግ እንዳረሱ። ወደ ቪዲዮ። ይሄኛው ሲኒክስ 43 ኢንች ቲቪያችን ነው። ፉል ስማርት፣ ፉል አንድሮይድ ቨርዥኑ ደግሞ 14 ነው። ጉግል ኦፕሬቲንግ ሲስተም ያላችሁ እነዚህ ቲቪዎች የምንፈልገውን አንድሮይድ አፕሊኬሽኖች መጫን እንችላለን። አንድሮይድ ቨርዥኑ ደግሞ 14 ነው። በጣም ቆንጆ ሳይዝ ለብዙዎቻችሁ ቤት የሚሆን ነው። ዋጋው ደግሞ 60 ሺህ ብር ነው። ከ43 ከፍ ያለ ለምፈልግ ደግሞ 50 ኢንች አለልን። 50 ሲሆን ከ43 ጋር ልዩነቱ ምንድነው? በ4K ምስል ጥራት የምናገኘው ነው። ይሄኛው ደግሞ ስቶሬጁ 32 GB በ2 ራም ነው። ይሄኛውም ተመሳሳይ የሆነ አንድሮይድ ቨርዥን አለው። ሪሲቨር ስታብላይዘር እንደሌሎቹ ሲኒክስ ሙሉ ተገጥሞታል። ይሄኛው ደግሞ ዋጋው 85 ሺህ ብር ነው። ዲስካውንት አድርገንበታል። ከ50 ደግሞ ከፍ የሚል ቤት ትልቅ ነው አላችሁ የምትሉ ደግሞ ከሆነ በ55 ኢንች አማራጭ በጣም ተለቅ ያለ ሳይዝ እናገኛለን። ይሄኛውም ከ50 ጋር ተመሳሳይ ፋንክሽን ያላቸው ናቸው። 4K ናቸው። ስቶሬጅ ራማቸው ከ50 ጋር ተመሳሳይ ነው። ይሄኛው ደግሞ በታላቅ ዲስካውንት በ90 ሺህ ብቻ ይሽጥ እንገኛለን ማለት ነው። ከ55 ኢንች ቀጥሎ ደግሞ ሲኒክስ 65 ኢንች እናገኛለን። ለሳሎናችሁ ግርማ ሞገስ የሚሰጥላችሁ ቲቪ ፈልጉ ከሆነ ይሄ ቲቪ ምርጫችሁ ማድረግ አለባችሁ። QLED ወይም ኳንተም ዶት ከለር የሚጠቀም በጣም ጽድት ያለ ቲቪ ነው። ምስል ጥራቱ እንደምታዩት በጣም ሃይ ዲፊኒሽን ሪዞሉሽን አለው። ይሄኛውን እኛ ጋር በ170 ሺህ ብር አማራጭ ታገኙታላችሁ። አዎ 75 ኢንችም አለን። ከ65 ኢንች ቀጥሎ የምናገኘው ሲኒክስ 75 ኢንች ነው። ይሄኛውም ከ65 ጋር ተመሳሳይ ፋንክሽን ያለው ነው። ነገር ግን ይሄኛው በጣም ትልቅ ነው። ሳሎናችሁ በጣም ትልቅ መሆን አለበት ይሄን ቲቪ ለመግዛት። ፋንክሽኑ ልክ እንደ 65 ነው። የምትፈልጉትን አፕሊኬሽን መጫን ትችላላችሁ። QLED ወይም ኳንተም ዶት ከለር ነው። አይ ፕሮቴክሽን AI ፊቸር ከተገጠመለት መካከል አንደኞቹ ናቸው። ይሄንን ደግሞ እኛ ጋር በ270 ሺህ ብር አማራጭ የምታገኙታል። በጣም አሪፍ አማራጭ ነው። ይሄኛው ደግሞ ትልቁ 86 ኢንቻችን ነው። ይሄኛውም QLED ስክሪን የሚጠቀም ነው። ይሄን ቲቪ ከሌሎቹ ለየት የሚያደርገው ኢንተርናል ስቶሬጁ 64 GB በ2 ራም ነው። ስለዚህ የምንፈልገውን ያለ ገደብ የፈለግነውን እስከ 10 ሺህ አፖች መጫን እንችላለን ማለት ነው። አንድሮይድ ቨርዥኑ 14 ነው። ሪሲቨር ስታብላይዘር እንደ ሌሎቹ የሲኒክስ ዞርት አለው ማለት ነው። ይሄኛውን ደግሞ በ550 ሺህ ብር ከነፃ ዴሊቨሪ እና ከደረሰኝ ጋር መታገኙናል ማለት ነው። ሲኒክስ ቲቪዎችን ከትክክለኛ 2 ዓመት ዋራንቲ እና ደረሰኝ ጋር ለማግኘት እኛ መምረጣችሁ በፍጹም መርሳት የለባችሁም። ዲስክሪፕሽን ላይ ስልክ አስቀምጠናል። እዛ ላይ ባለው ስልክ መደወል ትችላላችሁ። ቁጥር 1 መገናኛ የካ ክፍለ ከተማ ፊት ለፊት ኒውክለስ ፕላዛ፣ ቁጥር 2 መሪ 4060 ኮንዶሚኒየም ሳይደርስ ዶሮ ተራው ጋር ኢብሮቴክ ብላችሁ መውጣት ታገኛላችሁ። በሁለቱም አድራሻዎቻችን የሚቀርባችሁን እናንተ ወስናችሁ ሲኒክስ ቲቪዎችን መግዛት ትችላላችሁ። ኢብሮቴክ ኤሌክትሮኒክስ ጥራት ያለው ምርጫ። እናመሰግናለን።